ሰላም ሰላም እንዴት ናችሁ? የቲክቶክ ቤተሰቦቼ ሰላማችሁ በያላችሁበት ይብዛ እያልኩኝ ነው። ሰሞኑን እንግዲህ አንድ ነገር በጣም እያስተዋልኩኝ ነው። በተለይ የዶክተር አብይን መጽሐፍ የማያውቀው ሰው የለም። ወይም እርካብና መንበር የሚለው መጽሐፍ በተለያዩ ሰዎች ያ መጽሐፍ ተተርኳል። በሂስ በሚሰጡ ሰዎች ሂስ ተሰጥቷል፣ ወይም ደግሞ ማብራሪያ ተሰጥቶበታል። ግን አንድ ነገር ወደ አይምሮ የመጣና መጽሐፎቹን ዶክተር አብይ አህመድ የጻፉት ለምንድን ነው የጻፉት? በእርግጥ አንዳንድ ሰዎች እንደሚሉት ነው ወይም ዶክተር አብይ አህመድ መጽሐፉን አሁን በስልጣን ላይ ከመያዛቸው በፊት ስልጣን እንዴት እንደሚያዝ ጽፈውታል። መጽሐፉን እየኖሩት ነው። አንዳንድ ሰዎች በካራክተር ደረጃ ወይም በባህሪ መጽሐፍ ይጽፉና መጽሐፉን ነው የሚኖሩት እና ዶክተር አብይ አህመድ የዛ አይነት ካራክተር አላቸው። እናት ኢትዮጵያዊ በተለይ ደግሞ አሁን ዲስ ዴይስ የኦሮሞ ብሔር ተወላጅ ናቸው ወይም ኦሮሞ ናቸው ከሚሉት ውጪ ወተን ኢትዮጵያዊነትም ወተን መጽሐፉን ነው ወይ የሚኖሩት ነው ወይ? መጽሐፉ ላይ የተጠቀሱ ጽሁፎችን በደንብ አብራራላችኋለሁ። ወይም ከዛሬ ግን የማቀርብላችሁ ሁለት ጉዳዮች ላይ ነው። እነዛ ሁለት ጉዳዮች አሁን ካለው ነባራዊ ሁኔታ ጋር ትክክል ነው ወይ የሚለውን ሀሳብ ሰጣችኋለሁ። በጣም ከያዙ በኋላ የተመረቀው ይሄ የእርካብና መንበር መጽሐፍ ሁለት አይነት ምልከታዎችን ወይም ሁለት አይነት አመለካከቶችን አሰብኩኝ። አንደኛው የዶክተር አብይን በእርካብና መንበር መጽሐፍ መግለጽ እንችላለን ወይ? ምክንያቱም አንዳንዶቹ ጸሐፊዎች የእርካብና መንበርን ነው መጽሐፍ የሚኖሩት። አንዳንዶቹ ደግሞ አይ እርካብና መንበር እንዴት ወደ ስልጣን እንደሚመጣ በእርካብና በመንበር ተደርጎ ወይም ወደ ስልጣን እንዴት እንደሚመጣ ማሳያ ነው፣ ለስልጣኔ ወይም ወደ ስልጣን ለመምጣት ማሳያ ነው የሚሉ አሉ። እናንተ ይህን የምሰጣችሁን ገለጻ አንበባችሁ ተረድታችሁ ወደ ምን እየተካሄደ ነው የሚለውን ነው። የኢትዮጵያ የወቅቱ የፖለቲካ ጉዞ የመሪውን ስለንቦናና የሀገሪቱን መጻኢ ዕድል ለመተንተን እጅግ ቁልፍ መነሻ ነው ይላል። ይህ መጽሐፍ ዶክተር አብይ ወደ ስልጣን ሳይመጡ በፊት በኢህአዴግ ዘመን የደህንነትና የኢንፎርሜሽን መዋቅር ውስጥ በነበሩበት ወቅት በብዕር ስማቸው ያሳተሙትና በድርጅቱ ውስጥ ላሉ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦህዴድ አመራሮች እንደ ስልጠና መመሪያ ይጠቀሙበት የነበረ መጽሐፍ ነው። ወደ ስልጣን ከመምጣታቸው በፊት ማለት ነው። በዋናነት የመጽሐፉ ጭብጥ ምንድን ነው ማለት ነው? መጽሐፉ አሁን እንድታዩት የምፈልገው ባጭሩ አንዳንድ ሰዎች ዶክተር አብይ አህመድ መጽሐፋቸውን ነው የሚኖሩት ነው ይላል። መጽሐፋቸውን ከኖሩ ደግሞ መጽሐፉ ላይ የተጠቀሱ በጣም አዳጋች የሆኑ ሁለት ነገሮች አሉ። ይሄ ለዶክተር አብይ ራሱ ስልጣኑ እንቅፋት ይሆናሉ ወይ እና ደግሞ መጽሐፉ አሁን ካለው ነባራዊ ሁኔታ ይገልጻቸዋል ወይ የሚል መጽሐፉ ላይ የተጻፈውን በትንታኔ በኩል ነው የማቀርብላችሁ። ዋናው ጭብጡ እርካብና መንበር በዋናነት የሚያተኩረው ስልጣን እንዴት ይያዛል፣ ከተያዘስ በኋላ እንዴት ተጠብቆ ይቆያል በሚሉ የፖለቲካ ጥበብ ስልቶች ላይ ነው። መጽሐፉ የህዝብን ስነልቦና እንዴት መግራት እንደሚቻል፣ ተቀናቃኞች እንዴት ማዳከም ወይም ማባበል እንደሚገባና የስልጣን ማማን ወይም መንበርን ለመቆጣጠር መወጣጫዎችን እርካብ እንዴት መጠቀም እንደሚቻል የሚተነተን መምህራን ይላል። ይሄ ሰዎች ከጻፉት ጽሁፍ አንስቼ ገጣጥሜ ነው ትንታኔውን የምሰጣችሁ። ይሄን ለምንድን ያነሳሁት የዶክተር አብይ አህመድ መጽሐፋቸውን ነው ወይ የሚኖሩት የሚለው ነው። ከዛ ውስጥ ሁለቱን ብቻ ነግራችሁና በዚህ በተለይ አሁን በተፈጠረው በአማራ ክልልና በፌዴራል መንግስት በፋኖ ልዩ ኃይሎች እና እንዲሁም በፌዴራል መንግስት የተፈጠረው የእርስ በርስ ጦርነት ከዚህ በፊትም የነበረው የህወሓት ወይም ደግሞ በትግራይ ክልል የነበረው ጦርነት መጽሐፉ እነዚህ ነገሮች ጠቅሷል ወይ ወይም ደግሞ የሆነ ፍንጭ ሰጥቷል የሚለውን ጠቅላላ አድርጌ አንዱን ሀሳብ ልንገራችሁ። የዛሬዋ ኢትዮጵያ የምትማስበትን አስከፊ የውስጥ ጦርነት፣ የተንሰራፋው የኑሮ ውድነት፣ የቀጠናው ዲፕሎማሲያዊ ከበባና የሃይማኖት ተቋማት መናጋት በአጋጣሚ የመጡ ድንገተኛ ክስተቶች አይደሉም። ይልቁንም ጠቅላይ ሚኒስትር ዶክተር አብይ አህመድ በወጣትነት ዘመናቸው እርካብና መንበር በሚል ርዕስ የከተቱት ማኪያቬሊያዊ የስልጣን ፍኖተ ካርታ መሬት ላይ የወለዳቸው መራር ፍሬዎች ናቸው ይላል መጽሐፉ። የሰዎችን ስነልቦና ማታለል፣ ተቀናቃኞችን መከፋፈልና ኃይልን ያለ ገደብ መጠቀም ስልጣንን ያቆማል ቢልም በተግባር ግን የሀገሪቱን ብሔራዊ ሕልውና ፍጹም አደጋ ላይ የጣለ የታሪክ ተጠያቂነት ሆኖ ተገኝቷል ይላል። ዛሬ የምናየው የመጽሐፉን ሚስጥራዊ መመሪያዎች አሁን መሬት ላይ ካለው እውነታ ጋር እያነጻጸርን እያንዳንዱን ነጥብ በጥልቀት እንፈትሻለን ይላል። ክፍል 1 የእርካብ ክህደትና የአማራ ክልል ጦርነት ይሏል። ይሄ
ሰዎች የጻፉትን ሰብስቤ ነው ለእናንተም ነገራችሁ። የመጽሐፉ የጠቀሰው ፍልስፍና ገጽ 15 እና ገጽ 64 እስከ 75 ወደ ስልጣን ማማ ለመውጣት የተጠቀምክበትን እርካብ ወይም የፖለቲካ አጋርን ወይም የታጠቀ ኃይልን አንዴ መንበሩ ላይ ተደላለ ከተቀመጥክ በኋላ በአስቸኳይ ረግጠህ መጣልና ማጥፋት እንዳለብህ ያስተምራል። መሪው በአንድ ወቅት የተጠቀመበትን ኃይል ወደፊት ስጋት ሊሆንበት ስለሚችል የኃይል ሚዛኑን ወይም ሞኖፖሊ ኦፍ ቫዮለንስ ይሏል ፍጹም በሆነ መንገድ በመንግስት እጅ ብቻ ማድረግ እንዳለበት ይመክራል ይላል። ይሄኛውን ከዚህ አሁን ካለው ሁኔታ ጋር ስናያይዘው ሲተነተን ዶክተር አብይ አህመድ ወደ መንበሩ ለመምጣት የኦሮሞና የአማራ ሊቃን በተለይ እነ ለማ መገርሳና ገዱ አንዳርጋቸውን እንደ መጀመሪያ ርካብ ተጠቀሙባቸውና ታውቃላችሁ፣ ለማ መገርሳና ገዱ አንዳርጋቸው የኦሮማራ ጥርቅም መጥቶ በኢህአዴግ ጊዜ ለመጣል ፕሬዠሮች ያሳደሩት እነሱ ናቸው ተብሎ ይታመናል። ዳሞም ናቸው በፖለቲካው ላይ ማለት ነው። በኋላም በሰሜኑ የሁለት ዓመት ጦርነት ወቅት ህልውናቸውን ለመታደግ ይሄ በሰሜኑ በተፈጠረው ጦርነት ነው። መጽሐፉን ሲተነትኑ እንደዚህ ነው የሚሉት። በኋላም በሰሜኑ የሁለት ዓመት ጦርነት ወቅት ህልውናቸውን ለመታደግ የአማራ ልዩ ኃይልና የፋኖን ንቅናቄ እንደ ሁለተኛ ትልቅ ርካብ ተጠቀሙ። ሆኖም የፕሪቶሪያው ስምምነት እንደተፈረመ የክልሉን የጸጥታ መዋቅር ለማፍረስ እና ፋኖን በአንድ ጀንበር ትጥቅ ለማስፈታት የሞከሩበት መንገድ መጽሐፉ እንዳለው ተረግጦ የሚወድቅ ሳይሆን መልሶ መንበሩን የሚያናጋ ጽኑ የታጠቀ ኃይል ፈጥረዋል። አሁን ይሄ አንድ የሚያሰጋው ነገርና አንድ መጽሐፍ ላይ የተፈጠሩ ነገሮች ነው የሚናገር። መጽሐፉ ላይ የተጠቀሰው እንዴት ወደ መንበር እንደሚያዝና እርካብን በእርካብ አማካኝነት ወይም በስልጣን እንዴት መያዝ እንደሚያሳይ ገልጿል። ቅድም ከጠቀስኩላችሁ መጽሐፍ ጋር ወይንም ገጽ ጋር ማለት ነው። ግን አሁን በትግራይ ክልል በነበረው ጦርነት የአማራን ፋኖ ወይም ደግሞ የአማራን ልዩ ኃይል የህወሓትን ሰራዊት ለመጣል እንደ እርካብ ተጠቅሞበታል። ቀጥሎም ያ ራሱ መልሶ እንዳይረግጠው የፋኖን ወይም ደግሞ የአማራ ክልል ልዩ ኃይልን መልሶ የተጠቀመበትን መልሶ ረግጦታል ይላል። ይሄ ከተጻፈው ገጽ ሲተነተን ነው ማለት ነው። በሁለተኛው በተለይ በሃይማኖቱ ዘርፍ ላይ መጽሐፉ ይናገራል ወይም በሃይማኖት ጣልቃ መግባትና የነቢያት ወይም ደግሞ የብልጽግና ስብከት ይሏል። መጽሐፉ የጠቀሰው ፍልስፍና ገጽ 130 እስከ 155 መጽሐፉ ሃይማኖትን እንደ ንጹህ መንፈሳዊ ተቋም ሳይሆን ሰፊውን የህዝብ ስነልቦና በአንድ ጊዜ ለመዘወርና ለመግራት የሚያስችል ታላቅ የህዝብ መሰብሰቢያ መሳሪያ አድርጎ ነው የሚያየው። ሃይማኖቱን ሰፊውን የህዝብ ስነልቦና በአንድ ጊዜ ለመዘወርና ለመግራት ነው የሚያየው። ህዝብ ለመሪው ፍጹም ታማኝ እንዲሆንና የፖለቲካ ስህተቶችን እንደ መለኮታዊ እቅድ እንዲቆጥር መሪው የሃይማኖት ተቋማትን ከውስጥ መቆጣጠርና መከፋፈል እንዳለበት እንዲሁም ለእርሱ ታማኝ የሆኑ አዳዲስ መንፈሳዊ ትረካዎችን ማደራጀት ወይም ናሬትድ ስቶሪ ወይንም ፎልስ ናሬትድ ስቶሪ ይለዋል ማደራጀት ይመክራ ይላል። አሁን ይሄኛው መጽሐፍ ላይ የተጠቀሰው ሀሳብ አሁን ካለው ነባራዊ ድርጊት እነዚህ ተፈጥረዋል ወይ የሚል ነው። ሁለቱን ነገር ጨርሼ በቀጣይ ቀጥልላችኋለሁ። ጥንታዊ ተቋማትን ማዳከም ኦርቶዶክስና እስልምናን ጠንካራ ሆነው መንግስትን ስለ ፍትህና ስለ ንጹህ እልቂት እንዳይሞግቱ በኦርቶዶክሳዊ ቤተክርስቲያን ውስጥ የህገወጥ ሲኖዶስ ወይም ደግሞ በኦሮሚያ ክልል የተከፈተውን ነው የሚለው ፈተናና በእስልምና መጅሊስ ውስጥ የሚታዩትን የብሔር ክፍፍሎች መንግስት ከጀርባ ሆኖ ሲደግፉ መቆየት መሬት ላይ ፍንትው ብሎ የታየ እውነታ ነው። ቀጥሎ ደግሞ ስለ ፕሮቴስታንቱ ወይም የነቢያትና የብልጽግና ስብከት ይለዋል ወይም ደግሞ ፕሮስፐሪቲ ጎስፕል የሚለው በድህነትና በጦርነት ለዛውም ህዝብ ዛሬ ብትራብም ነገ ትበለጽጋለህ፣ ሚሊዮነር ትሆናለህ የሚል ምናባዊ ተስፋ በመስጠት ህዝቡ እውነተኛውን የመንግስት ውድቀት እንዳያይ ማደንዘዣ ወይም ስፒሪቹዋል ኦፒየም ሆነው ያገለግላሉ። ታዋቂ ነቢያት በመድረኮቻቸው ላይ መሪውን በፈጣሪ የተቀባ ሙሴ አድርገው በመሳል ከፖለቲካ ተጠያቂነት ነፃ ያደርጉታል። ዶክተር አብይም እናቴ የሰባተኛው ንጉሥ ትሆናለህ ብላኛለች የሚሉት ንግግርን ከዚሁ ከካሪዝማቲክ ወይም የነቢያት ትረካ ጋር ፍጹም የተጣመረ ነው ይላል። ይቺ ወደፊት ይሄ ንግግር ወደፊት አዋጥቶታል ወይስ ደግሞ አላዋጣው የሚለውን የተሰጠውን
ሴናሪዮ ነው የምነግራችሁ። የሞራል መሪ ማጣትና የሃይማኖት ጽንፈኝነት ወይም ሪሊጂየስ ኤክስትሪሚዝም ይለዋል። ይህ አካሄድ የሀገሪቱን የመጨረሻ የሰላም ምሰሶዎች እያደቀቀ በመሆኑ ወደፊት ማህበራዊ ቀውስ ሲፈነዳ ህዝቡ የሚያስታርቅ ገለልተኛ የሞራል አባት ወይም ሞራል አውቶሪቲ እንዳይኖር ያደርጋል። ህዝቡ በመንግስት ካድሬ አባቶች ላይ እምነት ሲያጣ በድብቅ ወደሚንቀሳቀሱ ጽንፈኛ የሃይማኖት ቡድኖች የመጠጋት እድሉ ሰፊ ይሆናል። ይህ ደግሞ ወደፊት ሀገሪቱን ወደ ከፋ የሃይማኖት ጦርነት ሊመራት ይችላል ይላል። በቀጣይ ክፍል ወይንም ወደ 7 ክፍል ነው ያለው። መጽሐፉ ምን ምን ይዘቶችን ይዟል? በእርግጥ ዶክተር አብይ መጽሐፋቸውን ነው ወይ የሚኖሩት የሚል ከአንድ ሰፋ ያለ ትንታኔ ላይ ያገኘሁት ለእናንተ ማቀርብላችሁ። በቀጣይ ስለ ስነ ልቦና መጽሐፉ ተጽፏል ወይም ደግሞ የፓራኖያ ፍጻሜ ይለዋልና ከባህሪ ጋር ከካራክተር ወይም ናርሲስቲክ ወይም የሚያሳይ ወይም ትንታኔ ይሰጣል። በቀጣይ ክፍል 2ን አቀርብላችኋለሁ። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ምንድነው በዋናነት ዶክተር አብይ አህመድ መጽሐፉን ነው ወይ የሚኖሩት? ርካብና መንበር በፖለቲካ ትንታኔ አሁን እየተደረገ ያለው ቀድሞ መጽሐፍ ላይ ተጽፏል እና ኦልሬዲ እየኖሩት ነው ያለው እና መጽሐፉ ላይ አደጋ የሚላቸው ነገሮች ምንድን ናቸው የሚለውን ቀጣይ ክፍል አደርግላችኋለሁ። መልካም ቆይታ